በቅርቡ በቋሚነት መሐንዲስ ሆኖ ተቀጥሮ የሚሰራ ያንግ የተባለ ወፍራም ልጅ ይኖራል። እሱም በሄፓታይተስ በሽታ ይታመምና ሆስፒታል ውስጥ ይተኛል። ይህ በሽታ በሰውነት ፈሳሽ ወይም በተመሳሳይ አየር በመተንፈስ የማይተላለፍ ቢሆንም ወላጆቹ ግን በሽታው ይዘናል ብለው በመፍራት አንድ ጊዜ ብቻ ይጠይቁታል። ለዛውም ብዙ ሳይቆዩ ወዲያው ይሄዳሉ። ጃንግን ጓደኞቹም ቢሆኑ ሆስፒታል መጥተው አይጠይቁትም። ነገር ግን በጽሁፍ መልእክት ብቻ ደህንነቱን ይጠይቁታል። ሌላው ቀርቶ በአንድ ክፍል ውስጥ አብሮት ያሉት ታካሚዎችም ቢሆኑ በዙሪያው ያለው መጋረጃ ሁልጊዜም ተዘግቶ እንዲቆይ በማድረግ ዶክተሮቹና ነርሶቹን በመለመን ከሷ አጠገብ ለመራቅ ይሞክራሉ። ይህም ሆኖ ግን ሁሉም ነገር መጥፎ አልነበረም። ምክንያቱም በዚህ ሆስፒታል ውስጥ ለሱሩሩ የሆነችለትን በሴረም ከረጢቱ ላይ በመሳም መልካም ዕድል የተመኘችለትን ዳውን የተባለችውን ነርስ ያገኛል። በቅድሚያ ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮው እንመለስ። ያንግ በአንድ ምሽት በሆስፒታል ውስጥ ለመንሸራሸር ከክፍሉ ይወጣና ዳውንን በደረጃው አጠገብ ሲጋራ ስታጨስ ያገኛታል። በጣቷ ላይ ቀለበት እንዳለ ያስተውላል። እሷ ግን የምረቃ ቀለበቷ እንደሆነ ትነግረዋለች። በተጨማሪም እሷ ከኮንትራት እየሰራች እንደ ውሻ በረጅም ሽፍት የምትሰቃይበት በዚህ ሰዓት እሱ በቋሚነት ስራ ስላለው እድለኛ እንደሆነ ትነግረዋለች። እሷም ሁልጊዜም ስለሚደክማት ንቁ ሆና ለመቆየት ስትል ሲጋራ እንደምታጨስ ነገረችው። ጨዋታቸው በድንገት በጣም በሆነችው በዋናዋ ነርስ ይቋረጣል። ዋናዋ ነርስ ስለ ሲጋራ በማጨሳቸው መጮህና መቆጣት ሲጀምር ዳውን ሲጋራውን የጃንግ እንደሆነ አስመስላ እሱን ተቆጣችውና ከዛም ተነስታ በፍጥነት ሄደች። በማግስቱ ጠዋት ማታ ስትዋሽ ዝም ብሎ ስለረዳት ልታመሰግነው መጣች። ይህንን ባታደርግ ኖሮ በስራዋ ላይ ችግር ውስጥ እንደምትገባ ተነግሮ ነበር። በሚያስገርም ሁኔታ ከሱ ሰሃን ላይ ተጠግታ ምግብ መብላት ጀመረች። እሱ ባይቃወማትም ምን እያደረገች እንደሆነ ሲጠይቃት ትደነግጣለች። ዳውን ከመሄዷ በፊት ጃንግን ይቅርታ ትጠይቀዋለች። ነገር ግን ሌሎቹ ታካሚዎች ጃንግን እንዳያናድዱትና እንዳያስቀይሙት አስጠንቅቃ ታልፋለች። በምሽት ሰዓት በፈሳሽ መሸጫ ማሽኑ አጠገብ አብረው መጠጥ ይጠጣሉ። ዳውን እሱን ለመፈተሽ ብላ ወደ አልጋው ስትመጣ በጣም ከመድከሟ የተነሳ እሱ አጠገብ ለጥቂት ሰከንዶች ትተኛለች። ዳውን የቡና ሱስና የሲጋራ ሱስ ስታቆም ድካሙ የባሰ እየጨመረ ይሄዳል። እንዲያውም ጃንግን ሲጋራ ይዞ ስታገኘው ትቆጣዋለች። የሲጋራውን ፓኬትም በእግሯ መሬት ላይ ትረግጠዋለች። ጃንግ በጣም እንደተጨነቀች ሲያይ በሆስፒታል ውስጥ ጥሩ ጊዜ እንድታሳልፍ ለመርዳት ይዘጋጃል። በስልኩ ስክሪን ላይ የድጋፍ መልእክቶችን ይነግራታል። የክፍሉ ጓደኞች ውድ ምግቦችን እየሰረቀ ለእሷ ያካፍላታል። እሷ እንድትተኛ ብሎ አልጋው ላይ ቦታ ይተውላታል። እንዲሁም ከመታወቋ በፊት ይቀሰቅሳታል። ንጹህ አየር እንድታስወጣም ህመም እንደተሰማው አስመስሎ በዊልቸር ላይ ይወጣና እየዞሩ ቦታውን ይቀያይራሉ። ዳውንም በምላሹ ለሱ በጣም ጣፋጭ ትሆንለታለች። አሻው ላይ ስቲከሮችን ጭምር ትለጥፍለታለች። ነገር ግን አንድ ቀን ከሰዓት በኋላ እሱ በፍጹም ፍቅረኛ እንደሌለው ሲናገር ዳውን ወንዶች እንደዚህ ሲያወሩ እንደማትወድ ተናግራ በንዴት ትሄዳለች። በተጨማሪም የሥራ ባልደረቦቿ ስለሚያደርጉት ጓደኝነታቸው እንዳያውቁ ባለመፈለጓ ምክንያት ጃንግን ከሌሎች ነርሶች ወይም ዶክተሮች ጋር አብራ ባለችበት ሰዓት ሊያናግራት ሲሞክር ችላ ትለዋለች። ከጥቂት ቀናት በኋላ ዶክተሮቹ ጃንግን ወደ ቤቱ ለመመለስ ጤንነቱ ጥሩ እንደሆነ ይነግሩታል። እሱ ግን ዳውንን ስለማያገኛት ያዝናል። ከመሄዱ በፊት ባለው ምሽት ላይ ለአንድ ታካሚ የተላከን አበባ ሰርቆ ለመስጠት ዳውንን እየጠበቀ እያለ ነገር ግን የምሽቱን ፍተሻ ለማድረግ የመጣችው ዋናዋ ነርስ ትሆናለች። በሆስፒታሉ የመጨረሻ ቀን ለመሰናበት ፈልጎ ነበር። ነገር ግን ሊያገኛት ስላልቻለ ሊወስዱት የመጡትን ወላጆቹን ችላ ይላቸዋል። ከጓደኞቹ ጋር ለእራት ሲወጣ ጓደኞቹ ዳውንን የአእምሮ ቅዠት በሽታ አለባት ይሉታል። ነገር ግን ጃንግ ተስፋ ሳይቆርጥ ወደ ሆስፒታሉ ይመለሳል። እዚያም መጥቶ ስላላገኛት ከፋይሏ ላይ ስልኳን ለማግኘት ይሞክራል። ነገር ግን ከመያዙ በፊት ግማሹን ቁጥር ብቻ ነበር መሸምደድ የቻለው። ቤት ውስጥ እሱ ከሚያስታውሳቸው ቁጥሮች ከሚጀምሩ ብዙ የስልክ ቁጥሮችን ይሞክራል። ነገር ግን ትክክለኛውን ጥምረት ተጠቅሞ ዳውን ስልኩን እስክታነሳ ድረስ ብዙ የተሳሳቱ መልሶችን ያገኛል። በግድ ሲያገኛትም ዳውን ህመም ስለተሰማት ጥቂት ቀናትን እረፍት እንደወሰደችና በሆስፒታል ውስጥ ያላያት ለዚህ እንደሆነ ትገልጽለታለች። አሁን ጃንግ ዳውን ችላ እንዳላለችው ስላወቀ እንደሚወዳት ይነግራታል። ዳውንም በምላሹ ወደ አፓርታማው እንዲመጣ ትጋብዘዋለች። ጃንግ የአባቱን መኪና በመንዳት በፍጥነት እሷ ቦታ ላይ ይደርሳል። ዳውን ብቸኝነት ስለተሰማት አብሯት እንዲያደር ከመጋበዟ በፊት በጣም የማይመች ከባድ ውይይት ያደርጋሉ። ከቆይታ በኋላ አብረው ተቃቅፈው ይተኛሉ። ጠዋት ላይ ስትነቃ
ጃንግ የመብራት አምፖል ቀይሮ ታገኘዋለች። ዳውን ይህን ሁሉ ደግነት ስታይ አለቀሰችና የጃንግን ከንፈር በመሳም ታመሰግነዋለች። እሱ ግን አሳሳሙን ጠበቅ ለማድረግ ሲሞክር ነገሩ እንደዛ አይደለም በማለት ታስቆመዋለች። ከዛን ጊዜ ጀምሮ አብረው መውጣት ይጀምራሉ። በመቀጠልም መክሰስ እንድትበላ ወደ ሆስፒታል ምግብ ይወስድላታል። የአባቱን መኪና በመጠቀም ከስራ በኋላ ይወስዳትና አብረዋት የሚንቀሳቀሱ ሌሎች ወፍራም ሰዎች ጋር ሲያይ በጣም ይቀናል። በአፓርታማ ውስጥ ያሉትን ቆሻሻዎች በማጽዳት ስትጨነቅም እንዲሁ አብረዋት በመሆን ያሳልፋል። አንድ ቀን በምሳ ሰዓት ቀለበቷ ተእጇ ላይ እንደሌለ ያስተውላል። ሲጠይቃትም እንደጠፋባት ብቻ ትናገራለች። በተጨማሪም እሱ የራሱን ቤት ከያዘ በኋላ የሥራ ጫና ስለሚያስጨንቃት ስራዋን ማቆም እንዳለባት አቅፎ ይነግራታል። ከጥቂት ቀናት በኋላ ዳውን የምታውቀው ሰው ወደ ከተማ የነጻ ጥቅል ስጦታ ይሰጣታል። ጃንግንም አብሯት እንዲሄድ ትጋብዘዋለች። እሱም ምንም ሳያስቸግርሽ ይላታል። ለገበያ ሲወጡ ማቺንግ የሆኑ ሸሚዞችን ለመግዛት ይሞክራል። ነገር ግን ለጃንግ ሁሉም በጣም ያንሱታል። ይህንን መልበስ የሚችሉ ጥንዶች አይቶ እንዲቀና ያደርገዋል። በተጨማሪም ማኮረኒ መሸጫ ቦታ ላይ ይቆማሉ። ባለሱቁ ዳውን ቀደም ብላ ስለመጣች ቅናሽ ያደርግላታል። ነገር ግን ጃንግ አሁን ስለ ክብደቱ መጥፎ ስሜት ስለተሰማው ምንም ነገር መብላት አልፈለገም። በመጨረሻም የጉዟቸው ቀን ደርሶ ዳውን በአውሮፕላን ማረፊያው መግቢያ አጠገብ እየጠበቀችው ነበር። ጃንግም ታክሲውን በትክክለኛ ሰዓት አስቆሞ እሷ እጇን ስታወዛውዝለት ወደ እሷ ይሮጣል። ዳውን ለእሷ አስገራሚ ስጦታ አዘጋጅታለታለች። እሱም ከእሷ ጋር የሚመሳሰል አንድ ሲኒከር ጫማ ነበር። ጃንግ ጫማውን ያደርግና ለእሷ ሲል ክብደት ለመቀነስ እንደሚጠቀምበት ቃል ይገባላታል። ከዛም ለመረጋገጥ ብሎ ትንሽ ይሮጣል። በድንገት ትዕይንቱ ጃንግ በፓርክ ውስጥ ሲሮጥ ወደሚያሳየው ምስል ይቀየራል። እሱም ቀጭንና ጤናማ ሆኖ ይታያል። አብረው ወደሚኖሩበት የዳውን አፓርታማ ሲመለስ ወደ ስራ ከመሄዱ በፊት ለሁለቱም ቁርስ ያዘጋጃል። ሲወጣም ቆሻሻውን ይዞ ይወጣል። በቢሮ ውስጥ ሆኖ ስራው ወደ አንድ ትልቅ ኮርፖሬሽን በጊዜያዊ ኮንትራት እንደሚላክ ነግሮታል። ጥሩ ከሰራ ደግሞ በቋሚነትም ሁሉ ሊቀጠር ይችላል። ይህ ለሱ አስደናቂ ድሉ ነበር። ነገር ግን ሌላኛው ኩባንያ በሲኦል ውስጥ ነበር የሚገኘው። ይህም ከከተማው በጣም የራቀ ነው። ይህንን ጉዳይ ለዳውን በምሳ ሰዓት ይነግራታል። ነገር ግን ነርሶቹ እሱን የሚያውቁ ስለሚመስላቸው ከሱ ጋር የታየች ውይይታቸውን ሙሉ በሙሉ መጨረስ አልቻሉም። ከጥቂት ቀናት በኋላ ጃንግ ዳውንን ከስራ ሊወስዳት ይመጣል። በወፍራም የሥራ ባልደረባውም ይቀናል። የገዛውን አዲስ መኪና ያስተዋውቃትና ህይወታቸው እንዲቀየር በየቀኑ ከሲኦል ወደ አዲሱ ስራ ቦታው እንደሚመላለስ ቃል ይገባል። እንዲሁም የጠፋባትን የምረቃ ቀለበት ለመተካት አዲስ ቀለበት ይሰጣታል። ጃንግ በመጀመሪያው ጠዋት ወደ ስራ ሲጓዝ እንደሱ በማለዳ ስላልተነሱ በትራፊክ የተጨናነቁትን ሰዎች ደደቦች ብሎ እየሳቀባቸው ያልፋል። ቢሮ ሲደርስና ካለቆቹ ጋር ሲተዋወቅ በቡድኑ ውስጥ ኮንትራት የተገዛው አዲሱ ሰራተኛ እሱ ብቻ እንዳልሆነ ይገነዘባል። ቦዮንግ የተባለች ተወዳዳሪና እሱም ብዙም የወደደችው የማትመስል ሴትም አንድ ነበረች። በምሳ ሰዓት የቋሚ ሰራተኞቹ ቡድን አብረዋቸው እንዲሄዱ አይጋብዟቸውም። ጃንግም ከቦዮንግ ጋራ አብሮ ለመሆን ይገደዳል። ቤት እንደደረሰ ስለ ቦዮንግ ለዳውን ክፉነቷን ማማረር ይጀምራል። ዳውን የሥራ ባልደረቦቹን ለማስደመም ትንሽ ጠንከር ብሎ መሞከር እንዳለበት ተነግረዋለች። በማግስቱ ጃንግ ለሁሉም ሰው ቡና ይዞ ይመጣል። ነገር ግን እሱን ለመርዳት ሰበብ በማድረግ ቦዮንግ ቡናውን ለእያንዳንዱ የሥራ ባልደረባ ትሰጥለታለች። ለጃንግ ግን ምንም ነገር እውቅና አትሰጠውም። እንዲያውም የተሳሳተ ስራ እየሰራ እንደሆነ ተነግረዋለች። ይህ ግን እሱ ወደ ሌላ የፕሮጀክቱ ክፍል ስለተቀየረ በንዴት ይቆጣል። እዛው ምሽት እንደገና ስለ ቦዮንግ ለዳውን ያማርርላታል። ዳውን ስለ ራሷ ቀን እንድትነግረው እንኳን እድል አልሰጣትም እና ወደ ጄጁ ለሚያደርጉት ጉዞ እቅዱን በሙሉ እሷ እንድታደርግ ያደርጋታል። ስራዎቻቸውን ለአለቆቻቸው የሚያቀርቡበት ጊዜ ሲደርስ ቦዮንግ የሐሳቡን ሙሉ እውቅና ለራሷ ትወስዳለች። ነገር ግን ጃንግ ጣልቃ በመግባት ድልድዩ እንዲፈርስ የሚያደርግ የዲዛይን ችግር እንዳለ ይናገራል። ከዚያን ጊዜ ጀምሮ እሱ ያንን ለመጠገን ለምታደርገው ተጨማሪ ስራ ሁሌም ያፌዝባታል። ቦዮንግ በጭንቅ ውስጥ ስትሆንና እሱ ቀድሞ ሲወጣ ተጨማሪ ሰዓታትን ስትሰራ በማየቱ በጣም ይደሰታል። ሆኖም ጃንግ አሁን ደግሞታል። ስለዚህ ከረጅም ጉዞ በኋላ አፓርታማ ሲደርስ ለዳውን ሰላምታ ለመስጠት እንኳን ሳይችል ወደዛው ይተኛል። በማግስቱ ጠዋት እሷን ለማየት ስላልቻለ ውስብስብ ይሆናል። ወደዛው ይሄዳል። ስለዚህ ካሁን በኋላ ከስራ ዘግይቶ ተወጣ። ጃንግ በሲኦል የተከራየውን ቦታ ያድርና ቅዳሜና እሁድ ብቻ ይመለሳል።
ቦዮንግ በየቀኑ ከበፊቱ የበለጠ እየተበላሸ ትሄዳለች። ቢሮ ውስጥ ታድራለች፣ በስራ ሰዓት ትተኛለች፣ ከልክ በላይ ትበላለች። መታጠብ ስላልቻለችም ቆሻሻ ትመስላለች። ጸጉሯ ሁሉ ተበላሽቶ ትሸታለች። ጃንግም በስራ ቦታው ብዙ መብላት እንደሌለባት ሲነግራት ቦዮንግ በመጨረሻ ስሜቷ ከሰብሮ ማልቀስ ትጀምራለች። እሱ ያበላሽባትን ስራ ለመጨረስ ስትል ጠንክራ ለመቆየት እንደምትበላ ትገልጻለች። ጃንግ ለእሷ የሐዘን ስሜት መሰማት ጀመረው። ስለዚህ አድሮ ፕሮጀክቱን እንዲጨርስ ለመርዳት ይወስናል። ዳውን እየመጣ እንደሆነ የላከችለትን የጽሑፍ መልእክቶችን ግን አያስተውልም። በማግስቱ ያለቀውን ፕሮጀክት ለአለቆቻቸው ያቀርባሉ። አለቆቹም እንኳን ደስ አላችሁ ይላቸዋል። እንዲሁም የቋሚ ሰራተኞቹ ቡድን ከእነሱ መማር እንዳለበት ይነግሯቸዋል። ከስራ በኋላ ደስታቸውን ለማክበር ወደ ሬስቶራንት ይሄዳሉ። ጃንግ በተጎዳው ጉበቱ ምክንያት ከመጠጣት ይቆጠባል። ከኩባንያው እራት በኋላ ወደ ቤት እንደሚመጣ ለዳውን ከነገራት በኋላ እየሰከረች ያለችውን ቦዮንግን ይከታተላት ነበር። ወደ ቤት ሲደርስ በጣም ዘግይቷል። ዳውንም እዚያ የለችም። ዳውን ሌላ ነርስ ለመተካት በሆስፒታሉ ተጠርታ ሌሊቱን ሙሉ ትሰራለች። ዳውን ስላላገኘችው ይቅርታ ትጠይቀዋለች። ስልኩን ከመዝጋቷ በፊትም አምፖሉን እንዲቀይር ትጠይቀዋለች። ሆኖም ጃንግ ደክሞት ይተኛል። በማግስቱም ለውጡን ሲያደርግ ወደ ስራ ይሄዳል። በቢሮ ውስጥ አለቃቸው እሱና ቦዮንግን ጥሩ ቡድን በመሆናቸው ያመሰግናቸዋል። እንዲሁም አብረው የሚሰሩበት አዲስ የፕሮጀክት ይሰጣቸዋል። እነሱም አሁን ግንኙነት ስላላቸው ተስማምተዋል። ነገር ግን የዳውንን ቀጠሮ በተደጋጋሚ ይሰረዛል። ስለዚህ በየሳምንቱ አንዳንዴ ይተያያሉ፣ አንዳንዴም ጨርሶ አይገናኙም። ዳውን በአካል ልትነግረው የሚገባ በጣም አስፈላጊ ነገር ኖሯት ለረጅም ጊዜ ስታስተላልፈው የቆየችውን ቀጠሮ ያበሳጫታል። ሁለተኛው ፕሮጀክት ስኬታማ የሆነና ፍቅረኛውን ቃል በገባው መሰረት እየጠበቀችው እያለ የት እንዳለ ለማወቅ ትደውለታለች። ጃንግ ግን እንደገና ዘግይቶ መስራት እንዳለበት ይዋሻታል። በዚህ ጊዜ ግን ጃንግ መጠጥ ይጠጣል። አንድ ምሽት ቦዮንግ ከሱ ጋር የፍቅር ስሜት ለማሳየት ትሞክራለች። ይህ ደግሞ ጃንግ ወደ ቤት ለመመለስ ያገኘው የመጨረሻው መነሻ ይሆንለታል። አፓርታማው እንደገባ በኮሪደር ውስጥ በርካታ የቆሻሻ ከረጢቶችን ያገኛል። ዳውንም እነሱን እንዳይወጣቸውና አምፖሉን እንዲቀይር ትጠይቀዋለች። ይህ ሁለቱም በጣም እንደደከማቸውና ሌላኛው መርዳት እንዳለበት የሚገልጽ ጭቅጭቅ እንዲጀምር ያደርጋል። ዳውንም ጃንግን ለመተኛ ብቻ እንደሚመጣ ታስባለች። ጃንግ ደግሞ ዳውንን ራስ ወዳድ እንደሆነች ያስባል። በድንገት ዳውን ልትነግረው የፈለገችውን አስፈላጊውን ነገር ትናገራለች። እሱም የወር አበባዋ እንደቀረና እንዳልመጣ ትናገራለች። ስለዚህ ጃንግ አባት የመሆን ሐሳብ ስለሚያስደነግጠው ቆሻሻ የማውጣትን ሰበብ በመጠቀም ቶሎ ብሎ ወደ ውጭ ይወጣል። በማግስቱ በዚህ ነገር ምክንያት ትኩረቱ ስለተከፋፈለ በትክክል ማሰብ አይችልም። ዳውንን ዶክተሩ የ4 ሳምንት እርጉዝ መሆኗን ያረጋግጥላታል። እሱ በጣም መጥፎ ስሜት ውስጥ ቢሆንም እንኳን ያለ አግባብ በቦዮንግ ላይ ይጮህባታል። ወዲያውኑ ተረጋግቶ ይቅርታ ይጠይቃታል። በሚቀጥለው አቀራረባቸው ላይም ጃንግ አይገኝም። ኃላፊነት ለመውሰድ ስለወሰነ ወደ ማህፀን ጽንስ ሐኪም ለመሄድ የአንድ ቀን እረፍት ይወስዳል። ዳውን የልጁን ሞግዚት ስም በወረቀት ላይ ስትሞላ የማይመች ሁኔታ ትንቀሳቀሳለች። በመቀጠልም እሷ ነርስ ስለሆነች ብቻዋን መውጣት እንደምትችል በመግለጽ ውጭ እንዲጠብቃት ትጠይቀዋለች። ስጨርስም አጥብቆ ያቅፋትና ወደ ቤት ሲሄዱ ከስራ ቦታ ጥሪዎችና መልእክቶች በተደጋጋሚ ይመጡለታል። እሱም ከእሷ ጋር መቆየት ስለሚፈልግ ችላ ይላቸዋል። ነገር ግን የስልኩን ድምጽ በመስማት የሰለቻት ዳውን እንዲሄድ ትነግረዋለች። ቢያንስ ተሄደ ከእሷ ጋር ለመሆን በሰዓቱ ይመለሳል። ጃንግ በየቀኑ በከተማውና በሲኦል መካከል ያለውን መመላለስ ይጀምራል። ነገር ግን መመላለሱ በፍጥነት በእሱ ላይ ጉዳት ያመጣበታል። በጣም ስለሚደክመውና ቀድሞ ስለሚተኛ ከዳውን ጋር ብዙ ጊዜ ያሳልፍም። በቢሮ ውስጥ ሆኖ መተኛቱን ይቀጥላል። ቀደም ሲል ሲያፈዝባቸው የነበሩት ሰዎች በመኪናቸው ውስጥ ሆነው የሚዘጋጁትን አይነት ሰው መሆን እሱም ይጀምራል። በአዲሱ ስራዎቻቸው ላይ ቀድሞ ስለሚወጣ ወደ ኋላ እንዲቀር ያደረገውና አድሮ እንዲሰራ ያስገድደዋል። ስለዚህ ጃንግ እንደገና ጥቂት ቀናቶችን ብቻ ወደ ቤት መመለስ ይጀምራል። በመጨረሻ ቅዳሜና እሁድ ከዳውን ጋር ሲወጣ ሙሉ የእግር ጉዟቸውን እንዴት እንደደከመውና ወደ ቤት መመለስ እንደሚፈልግ በመናገር ዳውን በፍጥነት እንድትገበያይ በመንገር ያቻኩላታል። በጣም እንድትሞክረው በፈለገችው ማካሮኒ መሸጫ ቦታ ላይ እንኳን ብዙ እንድትቆይ አይፈቅድላትም። ወደ መኪናው ሲመለሱም ነገሮችን በኦንላይን እንድትገዛ ይነግራታል። ምክንያቱም ፈጣን ስለሆነ ነበር። ዳውንም ማልቀስ ጀምራለች። ወደ ገበያው የመጣችው
በእውነት እቃ ስለምትፈልግ ሳይሆን ከሱ ጋር ጊዜ ለማሳለፍ እንደሆነ ትገልጻለች። እሱ ግን ከዳውን ጋራ ጊዜ ማሳለፍ አድካሚ እንደሆነ አድርጎ ያቀርባል። እሷም ከስራ ብትደክምም ጥረት እያደረገች መሆኑን ተናገረች። ጃንግ ይቅርታ ይጠይቅና ሳያስበው በስህተት ቦዮንግ ብሎ ይጠራታል። ከዛም ያደረገውን ሳያስተውል መኪናውን ያሽከረክራል። በንግግሩ የተጎዳችው ዳውን መኪናውን እንዲያቆም ጠይቀዋለች። ነገር ግን ጃንግ በተሳሳተ መንገድ ተረድቷት ወደ ፈጣን ምግብ ቤት እንድትገባ የፈለገች ይመስለዋል። በሰራተኛው ፊትም መጣላት ይጀምራሉ። ዳውን እየከዳት እንደሆነ ታስባለች። እሱ ግን እንደዚህ አይነት ንግግሯ በመናደድ ለሷ ስላዘነ ብቻ ቶሎ ብሎ ሲመጣ እንደነበር ይናገራል። በዚህ ጊዜ ዳውን እርግዝናውን ጽንሱን እንዳስወረደችው ተናገረች። ጃንግም እሱ ለልጁ ግድ እንደማይለውና እዚህ ደረጃ ላይ መድረሳቸው የሁለቱም ጥፋት እንደሆነ ይናገራል። ምግቡንም ሳይዙ ይሄዳሉ። ዳውንን እቦታዋ ተወረዳ በኋላ ጃንግ ሲኦል ወደ ነበረው ወደ ተከራዩ አፓርታማ ለመኖር ወደዛ ይመለሳል። በማግስቱ ለዳውን የገዛው ቀለበት በፖስታ ይመጣል። እሱ በእርሳስ መያዣ ውስጥ ለመደበቅ ይወስናል። አንድ ምሽት ከዚህ በላይ መቆጣጠር አቅቶት ቦዮንግን ይስማታል። ይህም ነገር ከእሷ ጋር የፍቅር ግንኙነት ለመጀመር ምክንያት ይሆናል። አብረው ይሰራሉ፣ እንዲሁም ትርፍ ጊዜያቸውን አብረው ያሳልፋሉ። ነገር ግን ጃንግ በመንገድ ወይም በሱቆች ውስጥ የነርስ ዩኒፎርም ባየ ቁጥር ትኩረቱን ከመሰረቅ አይወዝንም። አንድ ቀን ከሰዓት በኋላ ወደ ከተማዋ የሚወስደውን ትኬት ከሚያረጋግጥ የጉዞ ኩባንያ መልእክት ሲደርሰው ይደነግጣል። ለዳውን ትኬቶችን በመጠቀም እንደምትችልና የፈለገችውን ሰው ይዛ መሄድ እንደምትችል የሚገልጽ የጽሑፍ መልእክት ይልክላታል። ዳውን የፕሮፋይል ምስሏ ግን አሁንም እሱ ነበር። ጃንግም ትወደኛለች በማለት ያስተውላል። ከዚያ በኋላ ስለሷ ማሰብ ማቆም አልቻለም። በተለይም ትኬቶቹ መያዛቸውን የሚገልጽ መልእክት ሲደርሰው በስራ ቦታው ላይ በጣም ትኩረቱ ሁሉ ተበታተነ። በአመቱ መጨረሻ ስብሰባ ላይ የቋሚ ሰራተኞቹ ቡድን ለስራቸው ሙሉ ዕውቅና ሲያገኙ ጃንግም ሆነ ቦዮንግ ለወደፊቱ ቦታ ምንም አያገኙም። ከዚህ በኋላ ወደ ኩባንያው ፓርቲ ይሄዳሉ። እዚያም ጃንግ በከተማው ወደ ነበረው አሮጌ ስራው ሊመለስ እንደሚችል ያስባል። ቦዮንግ ደግሞ ወደ ውጭ ሀገር ለመማር እንደምትሄድ ነገረችው። አሁን ቦዮንግንም እያጣ ስለሆነ ስለ ዳውን ማሰብ ይጀምራል። ፕሮፋይሏንም ሲፈትሽ ገናን ክሪስማስ በከተማው እንደምታሳልፍ ያስተውላል። ካቀዱ ጉዞ ጋራ አሁንም እየቀጠለች ከሆነ እድል እንዳለው በመወሰን ጃንግ ቀለበቱን ከቢሮ ውስጥ ያወጣና በታክሲ ወደ አውሮፕላን ማረፊያ ይሄዳል። እዚያም ልክ የታሪኩ መጀመሪያ ላይ እንደነበረው ዳውን እጇን ስታወዛውዝ ታክሲውን በትክክለኛው ሰዓት ያስቆማል። ከመኪናው ሲወጣ ግን ከሌላ ሰው ጋር ይጋጫል። እሱም ሄፓታይተስ በሽታ የነበረበት አሁን ሲኒከሩን እየሞከረ ያለው ወፍራሙ ጃንግ ነው። ቀጭኑ ጃንግና ወፍራሙ ጃንግ አንድ ሰው እንዳልሆኑ ይገለጣል። አሁን ቀጭኑን ጃንግ ያገኘችው ከሌላ 2 ዓመት በፊት ነበር። ልክ እሱም እግሩ ከሰብሮ ወደ ሆስፒታል ሲገባ ነበር የተቀራረቡት። እንደተገናኙ ዳውን በእግሩ ላይ ፕላስተር ስቲከሮች ለጥፋለትና ተመሳሳይ ሲኒከር ጫማዎችን ገዝታለት ለገና ወደ ጀጁ አብረው ሄደዋል። ቀጭኑ ጃንግም ወደ እሷ አፓርታማ ጭምር ተዛውሮ ነበር። ነገር ግን እሱ ከእሷ እየራቀ ሲሄድ እሷ በወፍራሙ ጃንግ ደግነት ውስጥ መጽናኛን አገኘች። በተለይም በኋላ ቀጭኑ ጃንግ የማያደርጋቸው ነገሮች ሁሉ እንደ አምፖል መቀየር ያሉትን ያደርግላት ነበር። ግዝና በጣም እንድትደክም እና ከሱ ጋር እንድታሸልብ ያደረጋት በሱ ምክንያት ነበር። እንዲሁም ቡናና ሲጋራ ያቆመችውና ከወፍራሙ ጃንግ ሳህን ላይ ምግብ የምትሰርቀው ለዛ ነበር። ቀጭኑ ጃንግ በሌለበት ሰዓት እንኳን በሆስፒታል ያሳለፈቻቸው ምሽቶች ከወፍራሙ ጃንግ ጋር በጣም ብዙ ነበሩ። የልጅቷ ሞግዚት አድርጋ የጻፈችውም የወፍራሙን ጃንግ ስም ነበር። ከቀጭኑ ጃንግ ጋር ከተለያየች በኋላ ቀለበቷን ሆን ብላ አውልቃ ወፍራሙ ጃንግ እሱ እንደጠፋባት ነግረዋለች። ቀጭኑ ጃንግ ትኬቶቹን መውሰድ እንደሚቻል ሲነግራት እሷ ግን እድሉን ተጠቅማ በምትኩ ወፍራሙን ጃንግ አብሯት እንዲሄድ ጋበዘችው። ወደ አሁኑ ጊዜ ስንመለስ ዳውን ወፍራሙን ጃንግ ትፈትንና እንዲቆም ትረዳዋለች። በዛ ሰዓት ቀጭኑን ጃንግ ታየዋለች። ነገር ግን ሙሉ በሙሉ ችላ በማለት ምንም ቃል ሳትናገር ከጓደኛዋ ጋር ለመሄድ ወደ አውሮፕላን ማረፊያው ትገባለች። በጣም የተናደደው ቀጭኑ ጃንግም ይሰድባትና ቆካካ መጣያ ገንዳውን ይረግጣል። ከዚያም በኋላ ኩባንያው ፓርቲ ይመለሳል። ከዚህም ቦዮንግ ለሁለት የሚሆን የጀጁ የረፍት ጉዞ እንዳሸነፈች ይገነዘባል። በዛ ስግኛ አጋጣሚ የተበሳጨው ጃንግ ይህ ሁሉ ምስቅልቅል እሱን ወደዚህ የላከው የድሮ አለቃ ጥፋት እንደሆነ ይወስናል። ከዚያም ቀለበቱን አውጥቶ ለቦዮንግ የጋብቻ ጥያቄ ያቀርብላታል። ቦዮንግ ግን እዚህ ደረጃ ላይ እንዳልደረሰች በመናገር ጥያቄውን ውድቅ ታደርገዋለች። ጃንግም ከዛ ቀን ጀምሮ
የቀረው ምሽት በመጠጣት ያሳልፋል። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ድጋሚ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ይመቻችሁ። አገኘታለሁ